አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ የምናየው እንግዲህ ዩኒቲ ቲዩቶሪያል ነው። ዩኒቲ ቲዩቶሪያል 3D ጌም አንድን ኪዩብ እንዴት ከኪቦርድ ጋር ሌፍት ራይት ፎርወርድ ባክወርድ ወደፊት ወደ ኋላ ወደ ቀኝ ወደ ግራ እንዴት ሙቭ እንደምናደርግ በኪቦርድ አማካኝነት አንድን ኪዩብ እንዴት እንደምናንቀሳቅስ እናያለን። በዛ ላይ ተጨማሪ እንዴት ወደ ላይ ደግሞ አፕዋርድም ጃምፕ ፎርስም እንዴት እንደሚኖረው ወደ ላይ እንዴት እንደሚዘልም እናያለን። ባጭሩ ቶታል ሀሳቡ ይህን ይመስላል። አጠቃላይ ሀሳቡ ግን ስሩ ሂደት ብዙ ነገሮች እናያለን ማለት ነው። መጀመሪያ ዩኒቲን ከመክፈታችን በፊት ዩኒቲ እንዴት ነው የሚከፈተው? ዩኒቲ ሀብ ያስፈልገናል። ዩኒቲ ሀብ ውስጥ ገብተን ነው እንግዲህ ደብል ክሊክ ዩኒቲ ሀብን ደብል ክሊክ ከዛ ዩኒቲ ሀብ እንግዲህ ከፍተኛ ይመጣ ፕሮጀክትስ ውስጥ ኒው ፕሮጀክት ብለን እንግዲህ ከዛ ለምሳሌ የሚፈልገውን እዚህ ጋር አሁን ዩኒቨርሳል 3D ያለ እዚህ ጋር ይሄን ቼክ አድርጌ አንዴ ኢንተርኔት ይፈልጋሉ። አሁን የኛ ምሳሌ አይፈልግም። ኢንተርኔት የሚፈልጉት እንደኛ እንዳሉ ምልክቶች አላቸው። ወይ ፕሮጀክታችንን ስም እዚህ ጋር እናስገባና ክሬት እንለዋለን ማለት ነው። ራይት ከዚህ በኋላ እንግዲህ አሁን የጀመርኩት አንድ ቲዩቶሪያል አለ ፕሮጀክት አለ ቲዩቶሪያል ፕሮጀክት የሚል በዛው እንቀጥላለሁ። ስለዚህ ደብል ክሊክ ሳደርግ ፕሮጀክት ቲዩቶሪያል ይመጣል ማለት ነው። ራይት ከዚህ በኋላ እንግዲህ ፕሮጀክት እንግዲህ እንደ አዲስ ልጀምር ነው አሁን። ስለዚህ ፋይል ገባና ኒው ሲን እለዋለሁ እንደ አዲስ ማለት ነው። ቤዚክ ዩአርፒ ክሬት እለዋለሁ። ቤዚክ ዩአርፒ ሁለት ነገሮችን ይዞ የሚመጣው ማይን ከማሪያ እና ዳይሬክሽናል ላይት ሁለቱን ይዞ ይመጣል። እዛ ያው ደብል ክሊክ አድርገን ወይም ፎከስ እንዴት ትነካውና ፎከስ ስታደርገው ለራሱ እንትን ይለናል። ኤፍን ስንነካው ዳይሬክሽናል ላይት ነው። ኤፍ ብነካው ማሽን ላይት ያሳየናል። ልክ ዳይሬክሽናል ላይቱ ከሌለ ኦልሬዲ ምንም አይነት ብርሃን የለንም ማለት ነው። ሜን ካሜራ ደግሞ አሁን የሜን ካሜራውን ትራንስፎርም ፕሮፐርቲውን ስናይ ፖዚሽን በዚህ ፖዚሽን ነው ልክ ነው። እዚህ ጋር ምንም ኤዲት የምናደርገው ነገር የለም። ዳይሬክሽናል ላይት ግን ትንሽ እስቲ ሪሴት ልበለው ኤቭሪቲንጉን እስቲ ወደ ጌማችን እንውጣ። ወደ ነበረውን ቀንሰን ኮንትሮል ዜድ ብለውና በዚህ መልክ ይሻላል ማለት ነው። እስቲ ጌም ሲናችን ገረኒ አለቀ። ስለዚህ አሁን በዚህኛው ሲን እንቀጥላለን ማለት ነው። አሁን ኪዩብ እናስገባለን። መጀመሪያ አሁን አንድ እንትን ከመግባታችን በፊት ማቴሪያል ብዙ ጊዜ ከምንጠቀማቸው ነገራቶች አንዱ ነው። ማቴሪያል ማለት የአንድ ጌም ኦብጀክት መሰጠው የከለር ፕሮፐርቲዎች ማለት ነው። ለምሳሌ ፎልደር ሁለት ፎልደሮች በጣም ወሳኝ ናቸው እና ስክሪፕት ግዴታ ናቸው። ስክሪፕት ሻርፕ ስክሪፕት ነው። ማቴሪያል ደግሞ ከለር ነው። ስለዚህ አሁን ክሬት ፎልደር ልበለው። ይሄን ፎልደር ለእንትን ነው የፈለኩት ለማቴሪያልስ ኦልራይት። ሌላ አንዱን ፎልደር ክሬት ላድርግ። ምን ፎልደር ስክሪፕትስ ሲ ሻርፕ ነው እንግዲህ የምጠቀመው ስክሪፕትስ ልበለው። ስክሪፕትስ ፎልደር እነዚህ ሁለቱ ፎልደሮች በጣም ወሳኝ ናቸው። ከዛ እንግዲህ አሁን ጌም ኦብጀክት እናስገባ። ምን አይነት ጌም ኦብጀክት? 3D ኦብጀክት። ጌም ኦብጀክታችንን ከማስገባት ጌም ኦብጀክት 3D ኦብጀክት እንትን ሶሪ ፕሌን። ለምሳሌ ተጫዋች አለ እግር ኳስ ሜዳው አለ አይደል? አረንጓዴው ሳር ምናምን እሱን እንደ ኤግዛምፕል እንደዛ እንውሰድና እንትን እናስገባ ፕሌን ማለት ነው። ዘርግ መሬት ማለት ነው። አሁን ይሄኛው ፕሌን ኤቭሪቲንግ ሪሴት እናድርገው እዚህ ጋር ትራንስፎርሙን። ከዛ ለዚህ ትራንስፎርምንትን ፕሌን እስቲ ኤክስን ትንሽ እንጨምር እናድርገው 5 ታፕ እዚህ ጋር 5 በጣም ጨምሯል። እስቲ እይታችን ላይ አሁን ለዚህ ፕሌን ያስፈልገናል ማቴሪያል ያስፈልገናል። ከለር ክሬት ማቴሪያል ግሪን ለበለው ቼከርስ ወይም ግሪን ከሁለት አንዱን። እስቲ መጀመሪያ ግሪንን ቼክ እናድርገው።
እሺ የኛን ግሪን ከለሩን ግሪን እናድርገው እዚህ ጋር። ኦልራይት ሌላ አንድ ማቴሪያል እዚህ ጋር ክሬት እናድርግና እስቲ ከሁለቱ ጋር የትኛው እንትን እንደሚል ቼከርስ እንበለው። ይሄንን ደግሞ ቼከርስ። ኦልራይት ቼከርሱን የፈለኩት ልክ የቺዝ ቦርዱ አለ እዛ ላይ ያለው አራት ማዕዘኖች ብዛት ልክ እንደዛ ሮ እና ኮላምን በብዛት ማለት ነው። ብዙ አራት ማዕዘኖችን የያዘ ቼከርስ። ያንን እንግዲህ እዚህ ጋር መጣና ቼከርሱን እዚህ ጋር ክሊክ ኦልራይት ይሄኛውን ዲፎልት ቼከርስ እናደርጋለን። ከዚህም በኋላ ለዚህ ለቼከርስ ታይሊንግ ሰጠዋለሁ። ታይሊንግ ማለት አሁን ታይሊንጉ እስቲ መጀመሪያ ታይሊንጉን ስንት ነው? አሁን አንድ ባንድ ነው። ያ ማለት አንድ ሮን አንድ ኮለም ነው። 10 በ10 ባደረገው ምን ያህል ታይሊንግ እንደሚሆን እዩት። እንግዲህ ታይሊንግ ማለት ቼከሩ ማለት ነው። ቦርድ ልክ የቺዝ አይነት ቦርድ እንዲሰጠን ማለት ነው። ስለዚህ 10 በ10 ነው። 10 በ10 አያችሁ እዚህ ጋር እንዲህ አይነት የሆነ እንትን ነው ማለት እናገኘው። ኦልራይት እሺ ከዚህ በኋላ እንግዲህ ከሁለት አንዳቸውን እንግዲህ እስቲ የትኛው ግሪን ነው? እስቲ ግሪኑ ምንም አይልም። ለኛው እስቲ አይዘር ቼከር ወይ ግሪን የትኛው ነው? ቼከር በጣም ደስ ይላል። ስለዚህ ቼከሩን እንቀጥላለን ማለት ነው። እስቲ ቼከሩን በዋይት ከለር ሞክሩ። ኮንትሮል ዜድ ይባላል። እንደመጀመሪያው ነው አሪፍ። ኦልራይት ይቀጥል። ቼከሩን እንዲያደርግን ስለዚህ ፊለራችንን ነው ይሄንን ማቴሪያል የምንጠቀመው። ችግር የለም። ከዛ አሁን ፕሌናችን ላይ አንድ 3D ኦብጀክት እናስቀምጥ። ኪዩብ የሆነ ሪሴት እንበለው እዚህ ጋር። ኦልራይት እስቲ ፎከስ ኤፍ ወደ ውስጥ ገብቶብናል። እስቲ በዜሮ ነጥብ 5.8 ወደ ላይ ከፍ እናደርገው። ለከነው እስቲ አሪፍ ነው በጣም። እስቲ ሜን ካሜራችን ጋር እንሂድና ሜን ካሜራችን ትንሽ ወደፊት በጣም እንትን ብሏል። ወደፊት ስናስጠጋ ሜን ካሜራችን አሁን አሪፍ እይታ አለው ማለት ነው። ለዚህ ኪዩባችን ይሄንን ግሪን አታች እናድርግለት። ዋው አሪፍ ነው። እስቲ በጣም አሪፍ። እሺ አሁን ትንሽ የካሜራውን እይታ እናስተካክል። ይሄኛው -10 ነው የተሰራው። -10 ነው አሪፍ ነው። ዋይ ግን ትንሽ ወደ ላይ 5 ባደርገው፣ በኤክስ በኩል ደግሞ ሮቴት እናደርገው። በኤክስ በኩል ደግሞ እስቲ 15 ዲግሪ ወደ ታች። በጣም አሪፍ 15 ዲግሪ። ዋው በጣም አሪፍ ነው። ገርም እይታ እየሰጠን ነው። ከዛ ይልቅ ግን ትንሽ ዋዩ በጣም በዛ። ዋዩ ወደ 2 እንብለው እስቲ። ዋዩ 0 ነው ምን ያለበት 1 እሺ እና 1 ነበር 1.5 1.5 አሪፍ ይመስላል።
3.5 እሺ ይሄ ነገር አሁን ሪሴት በለው ዚን ትንሽ ማይነስ 10 በለው ዋይን አንድ በቃ እንዲህ ነው ትክክለኛው ያለበት። ኪባችን እንደመጣና የዚህ ፖዚሽናችን -5 እንበለው ወደፊት አንዴ አሪፍ ነው። ሜን ካሜራ ዋያችን 3 ምን ያለበት 3 ነው። እዚህ ሮቴሽናችን ትንሽ ወደታች ዝቅ እንዲል አሁን በጣም ቢስት ነው ቀንዲን ተፈለገው። እሺ እንኳን 30 መግባት አልነበረበትም። 25 በቃ ቢስት ነው። ዜሮን በለውና ይሄ ነገር ዜሮን በለውና ዋያችን ትንሽ ወደፊት ይሄድ እንዲህ ነው ያለበት። አሁን አሪፍ እይታ አለው ያስባለኝ። እንግዲህ አሁን ወደ ሲን መለስና ኪባችን ላይ ደብል ክሊክ ወይም ኤፍን መንካት ከዚህም በኋላ ማድረግ ነው የፈለኩት እንግዲህ እዚህ ላይ ላሮጠው ነው። እንግዲህ ወደ ቀኝ ወደ ኋላ ጃምፕ አየር ላይ መሽከርከር እንግዲህ አሁን ቀረ እንግዲህ ምንም አቀረም በእንትን በኩል እንዲህ ፕሮጀክት ሌአውት እዚህ ጋር አለ። ዊንዶው ይሄንን ወደ ሴትስ የሚለው ላይ ክሊክ እናደርግና አሁን የሚያስፈልገን ለዚህ ኪዩብ አንድ ኮምፖነንት እናስገባ። ፕሌኑ ምንድነው ብያቸዋለሁ? መሬት ነው። ለዚህ ፕሌን ደግሞ ፕሌየሩ ደግሞ ማንም ኪዩብ ነው። ስለዚህ ይሄንን ኪዩብ አንድ ኮምፖነንት እናስገባ። ፊዚክስ ሪጅድ ቫሪ የሚባል ፊዚክስ ሪጅድ ቫሪ ፈልጉ። እንግዲህ ውስጥ ሪጅድ ቫሪ እነኚህ ነገሮች ይዞ ይመጣል። አሁን ግራቪቲ ነው ወሳኝ ነጥብ። ግራቪቲ ቫልዩ ለማግኘት ስንት ነው? አሁን ግራቪቲ 9.81 እዚህ ቼክ እናድርገው እስቲ ግራቪቲ ፕሮጀክት ሴቲንግስ ራይት ፊዚክስ ግራቪቲ ነው። እንግዲህ ግራቪቲ ስንት ዋይ በኩል ያ ግራቪቲ እንግዲህ በኤክስ በኩል የለም ዋይ ቨርቲካል ስለሆነ ዋይ ኤክስ ዚ ስለዚህ ዋይ -9.81 ልክ ነው ማለት ነው። ኦልራይት አሁን ግራቪቲ ተሰጥቷል ክሊክ ተደርጓል ማለት ኢኔብል ተደርጓል ማለት ነው ግራቪቲው። አሁን እንግዲህ ዋናው ነጥብ ምንድነው እዚህ የፈለኩት ይሄን ሪጅድ ቫሪ በስክሪፕታችን በኩል አታች አድርገን ከዛም በኋላ ፎርስ እንግፊት እንትን ማለት ነው። እንትኑ ልክ ስፔስ በተን ስነካ ባክ ስፔስን ስፔስ በተን ልክ ስነካ ወደ ላይ ፑሽ እንዲያደርግ አድ ፎርስ ወደ ላይ ፎርስ እንዲያደርግ ነው። ስለዚህ ግራቪቲ ልክ እንትን ስፔስ ስነካ ደግሞ ወደ ታች ግራቪቲ ስላለው ይወርዳል ወደ መሬት ማለት ነው። ያንን ለማድረግ ነው። ስለዚህ አሁን ይሄን ሪጅድ ቫሪ ኦሬዲ ጨምሬያለሁ። ከዚህ በኋላ ምን እናደርጋለን? ለዚህ ኪዩብ አንድ ስክሪፕት ያስፈልገኛል። ስክሪፕት ውስጥ ክሬት ነው የቨር ስክሪፕት ስሙ እዚህ ጋር ይቀየርልኝ አንዴ ኪዩብ ሙቭመንት ለበለሱ ነው። ትንሽ አስቸጋሪ ስሊዲ እንትን ስለሆነ ግራፊካል ካርዱ በጣም ኮራይሰብ ነው። እንግዲህ እንደውም በጣም ዩኒቲ ደስ የሚለው ፍሌክሲቢሊቲ ነው እና ጀማሪም ለአድቫንስድም ለኤክስፐርትም ምቹ የሆነ እንትን ነው።
ጌም ኢንጂን ነው። ሌሎች አንዱ ምሳሌ አድቫንስድ የሆነ ኮንሰፕት ነው ይዘው ወዲያ ነው ገና ከመጀመሪያ ኦልሬዲ የሚያጋጥም ነገር በጣም እንትን ነው። የዚህኛው ግን ወደ ምቹ በሆነ መንገድ ነው። እንግዲህ እስካሁን ደስ ያየናቸው ነገሮች በጣም ቀላል ናቸው። አሁን እሺ ለዚህ ስክሪፕት ስም ሪኔም ልበለው ኪዩብ ሙቭመንት ኦልራይት። ይህን ኪዩብ ሙቭመንት ኪዩብ ጋር ሄድና እንደ ኮምፖነንት ማስገባት እንዲሁም ድራግ ማለት ይቻላል። ይሄንን እንደን ስክሪፕት እንዴት ማድረግ ይቻላል? ድራግ ኤንድ ድሮፕ ማድረግ ይቻላል። እንዲህ ቀጥታ ለኪዩብ መስጠት እንችላለን። እዚህ ጋር እንዲህ አድርጌ መስጠት ይቻላል። አይተር እንደ ኮምፖነንት ማስገባት ይቻላል። እንዴት እና እዚህ ጋር ክሊክ ነው ይቀላል ስለሚል ነው። ኪዩብን ክሊክ አደረኩ ጌም ኦብጀክት ይባላሉ። እዚህ ጋር ያሉት እንዳለ ሜን ካሜራ የምንለው ጌም ኦብጀክት ነው። ዳይሬክሽናል አይተም ፕሌንም ኪዩብ ጌም ኦብጀክት ናቸው። እነኛ አጠቃላይ ደግሞ አንድ ላይ ምን ይሆናሉ? ሲን ይሆናሉ። ኦልራይት ሲን ደግሞ ምን እንደሚመስል ለምሳሌ እዚህ ጋር አለ ሲንስ አንድ ዲፎልት ሲን ነው ሳምፕል ሲን የሚል አለ። ልክ አንድ ሲን ቢልድ ካደረግን በኋላ በዚህ መልኩ ነው የሚቀመጥልን ማለት ነው። ከዛ አሁን የትገር ነበር ያቆምኩት ለዚህኛው ስክሪፕት መስጠት ነው ለኪዩባችን። ስለዚህ አድ ኮምፖነንት ስክሪፕትስ ማለት ስክሪፕት ኪዩብ ሙቭመንት ያመጣልን። ይሄንን ስክሪፕት ሰጥቼዋለሁ ማለት ነው። ስክሪፕቱን እንፈተው እስቲ። እዚህ ጋር ደብል ወይም እዛው እዚህ ገብተን ስክሪፕት ውስጥ ገብተን ደብል አይዘር ኪዩብ ቦታ ላይ እዚህ ጋር በዚህ መክፈት እንችላለን ማለት ነው። ሁለቱም አንድ እንደዝማቻቸው ለምሳሌ እዚህኛው ልክፈት። እሺ አሁን ለስክሪፕታችን ሪጅድ ባዲ ነው መጀመሪያ ለኪዩቡ አታች ተደርጓል። ሪጅድ ባዲ እንደ ኮምፖነንት። ሪጅድ ባዲ ማለት የፊዚክስ አንድ አካል ሲሆን ግራቪቲን፣ ካኒማቲክን ብዙ ነገራቶችን ያዘልን። ስለዚህ አሁን በዚህኛው ሪጅድ ባዲ ማድረግ የፈለኩት ምንድን ነው? ሪጅድ ባዲ ብዙ አይነት ሜቶዶች አሉ። ከነኚህ ማለት አድ ፎርስ የሚባል ሜቶድ አለ። ያንን እንጠቀምበት ነው። አድ ፎርስ ማለት ላይክ ፖዚሽንን መቀየር ማለት ነው። አይደር ኢን ኤክስ አይደር ኢን ዋይ አይደር ኢን ዚ በእነኚህ ፖዚሽንን ማንቀሳቀስ ነው። ግን በፎርስ ነው እንደ ፑሽንግ ማለት ፑሽ እንደማድረግ ማለት ነው። ስለዚህ አብረን እናያለን። ስለዚህ ምን እንለዋለን? ፕራይቬትን ብለው እዚህ ስለምንጠቀም ፕራይቬት ሪጅድ ባዲ አርቢ እሺ አርቢ በሪጅድ ባዲ አንድ ኦብጀክት ክሬት አድርጋለሁ። ይሄን ኦብጀክት ምን ማድረግ አለብኝ? ይሄ ኦብጀክት ጌማችን ይሄ የዩኒቲ ኤዲተር እንትን ኢንስፔክተር ላይ ያለው ኮምፖነንት አለ አይደል? ይሄኛው ማለት ነው። ይሄኛው ሪጅድ ባዲ ምንድን ነው? እዚህ ውስጥ ኮምፖነንት ነው እንዳለ ኮምፖነንቶች ናቸው። ይሄኛው ኮምፖነንት የሪጅድ ባዲን ኮምፖነንት ለማግኘት አለብን። ያንን ደግሞ በምን እንዴት ብለን ነው የምናገኘው? እንዲህ ብለን ነው እንግዲህ አርቢ ሪጅድ ባዲ ማለት አርቢ እኩል ይሆናል ራሱ እንትን ያመጣልሃል። አንደኛ በፍጥነት ብዙ ጊዜ የምሰራበት ከሆነ ጌት ኮምፖነንት ኦፍ ታብሎ ብለው በቃ ጌት ኮምፖነንት ኦፍ ሪጅድ ባዲ ጌት ኮምፖነንት ይሄኛው እንግዲህ ይሄኛው ነገር ሶሪ ይሄ ማለት ነው በኦብጀክት ኦሪየንትድ ታይፕ ኦፍ እንደማለት ነው። ለምሳሌ የሆነ ክላስ አለኝ
ክላስ ኤ የሚባል ያ ክላስ እንደ ታይፕ እንደ ዳታ ታይፕ ሌላ ክላስ ራሱ ቢፈልግ ምንድን ነው ክላስ ቢን ታይፕ ኦፍ ክላስ ቢ ማለት ነው። ለምሳሌ እሺ ይሄኛን ለምሳሌ ኤ የሚባል አለ ታይፕ ኦፍ ሊስት ወይም ታይፕ ኦፍ አሬ እንደማለት ነው። ታይፑን በዛ መናገሪያ ማለት ነው። ስለዚህ ጌት ኮምፖነንት ፈንክሽን እዚህ ላይ ኢንስፔክተር ላይ ያሉት ማንኛውም ኮምፖነንቶች ብያለሁ። እዚህ በኩል ያሉት ማንኛውም ኮምፖነንት ሪጂድ ባዲ ቢሆን ቦክስ ላይ ደርም ቢሆን እነኝን የምናገኝበት ነው ጌት ኮምፖነንት ፈንክሽን። ከዛ ምን ማግኘት ታይፑን ተናገር ሲባል control of an object exposure through physics simulation ይላል። እዚህ ጋር ጌት ኮምፖነንት ሪጂድ ባዲ ኮምፖነንት አገኘ ነው። ስለዚህ አርቢያችንን አታች ያደርገናል ማለት ነው ከምንፈልገው ሪጂድ ባዲ ጋር ካለው ሪጂድ ባዲ ጋር። ከዚህ በኋላ ምንድን ነው የምናደርገው ነው አንድ ነገር ግን ቼክ ማድረግ አለብን። እዚህ ጋር ይሄ አርቢ ለምሳሌ እዚህ ጋር እኩል ይሆናል ጌት ኮምፖነንት ሪጂድ ባዲ ያለው ግን ለምሳሌ ሪጂድ ባዲ አሁን ኦልሬዲ አስገብቻለሁ ግን በእንትን ከስህተት የጸዳ ፕሮግራም ለመስራት ፕሮግራም ለማድረግ ምንድን ነው ማድረግ ያለብን ኢፍ እንጠቀማለን። መጀመሪያ ኢፍ ላይ ምንድን ነው ያለ ኢፍ አርቢያችን እኩል ይሆናል ነል ከሆነ ምንም ማለት ነው ምንም ከሆነ የለም ማለት ነው ባዶ ከሆነ አርቢያችን ሪጂድ ባዲያችን ከሌለ ማለት ነው ጌት በዚህ ኦብጀክት አማካኝነት እንግዲህ ቼክ ማድረግ እዚህ ጋር ወስጄ ነበር ያንን ቼክ አደረገ አርቢ እዚህ ጋር በሚያገኘው ነገር ነል ከሆነ የለም ማለት ነው የዛኔ። ስለዚህ ምንም አይነት ሚስቴክ እንዳይኖር ምንም ማድረግ አለብን። ከዛ ይልቅ ዲበግ ማለት ኮንሶል ወይም ሎግ ፋይል ብዙ ጊዜ ኤረሮች የምናስቀምጥበት ፋይል ማለት ነው። እዛ ላይ ለምሳሌ አሁን በጊዜው እንደ አውትፑት እንዲታይልኝ ነው ዲበግ ዶት ሎግ ኤረር ከዚህ የምናገኘው ኤክሴፕሽን ማለት ነው። ከዚህ ሜሴጅ እናደርግ ነው ዲበግ ዶት ኤረር እንትን ያስተላልፋል ሴንድ ያደርጋል ሜሴጅ ያ ሜሴጅ ምን ብሎ እንዲናገር ያፈለኩኝ ምንድን ነው የፈለኩት cannot find component of rigid body cannot find component of rigid body cannot find component of rigid body የሚል ሜሴጅ እሺ ስታርት ላይ እንደምን እንዳደረግኩ ስታርት አንዴ ነው ልክ ስታርት ሲያደርግ ይሄን ነገር ባይ ዲፎልት አብሮት ረን ያደርጋል። እዚህ ወዲያውኑ ምን ቼክ ያደርጋል ሪጂድ ባዲ ያለው ወይስ የለውም ለዛ ጌም ኦብጀክት ሪጂድ ባዲ ያለው ስለዚህ ይሄ ኢፍ ምንም እንትን የለውም ማለት ነው። ሪጂድ ባዲ ከሌለው ውስጥ ነል ከሆነ ማለት ነው ነል ከሆነ ይሄን አውትፑት አገኛለሁ። እዛ ግን ሪጂድ ባዲውን እዚህ ላይ ይጭነውና ከዚህም በኋላ የዛን ጌም ኦብጀክት ሪጂድ ባዲ ይዟል። በዚህ ብዙ ነገሮች መስራት ይችላል ማለት ነው። አሁን እንግዲህ አፕዴት ነው ሌላኛው ደግሞ ፈንክሽን አፕዴት ሁሌም በየፍሬሙ የሚጠራ ነው በየፐር ፍሬም ኮል ይደረጋል። ስታርት ግን አንዴ ብቻ ነው ፈርስት ኤክሲኪዩሽን ልክ መጀመሪያ ረን ስናደርገው አለ ይሄኛውን ረን ስናደርገው አንዴ ብቻ ዛኔ ነው ስታርት ውስጥ የሚገባው። ከዛ በኋላ አፕዴት ግን በየፍሬሙ ነው። ስለዚህ ምን ያህል አፕዴት እንደሚጠራ እንግዲህ አስቡት 60 ፍሬም ፐር ሰከንድ የሚሉት ከሆነ ጌም ኢንጂናችን ኮምፒውተራችን ምርጥ ሆኖ 60 ፍሬም ፐር ሰከንድ በሰከንድ 60 ጊዜ
አፕዴት የሚጠራል ማለት ነው። ያው ግን ቋሚ አይደለም። ያን የምናስተካክልበት ሚንስ አለ። አሁን ምንድነው ማለት ፈለኩት? ሁለት ነገሮችን ነው። መጀመሪያ ሁለት ፈንክሽኖችን አሁን እዚህ ጋር ማለት ፈለኩት። ፈርስት ሙቭመንቱን ሃንድል የምናደርግበት ፈንክሽን ፈለኩ። ሴይ ፕራይቬት ቮይድ ሃንድል ሙቭመንት እንበለው። እዚህ ሃንድል ሙቭመንት እሺ ፕራይቬት ሁለት ፈንክሽኖችን ብያለሁ። ይሄኛው ሃንድል ሙቭመንት ማውዝ ኪቦርዳችንን WSAD ስነካ የምናንቀሳቅስበት ነው። ሌላኛው ፈንክሽናችን ደግሞ ምን ይሆናል? ፕራይቬት ቮይድ ሃንድል ሙቭመንት ብያለሁ። ይሄን ሃንድል ጃምፒንግ ብለው ይሄን ደግሞ ሃንድል ጃምፒንግ ደግሞ የምንቆጣጠርበት ምንድን ነው? ጃምፒንግ ፉልታም ራሱ ኦሪጂናል ያመጣልኝ። አሁን ይሄኛው ሃንድል ሙቭመንት ላይ እንከተሉት ነገሮች ልስራ። ሃንድል ሙቭመንት መጀመሪያ ምን ያስፈልገኛል? እንትን ኪቦርዳችንን ኢንፑት ማግኘት አለብን። ሁለት ሆሪዞንታሊ እና ቨርቲካሊ። ያ በምንድን ነው የሚገኘው? ኢንፑት ዶት ጌት አክሲስ የማንን ደብሊኬት ላደርገው ሁለት አክሲስ ስላለኝ ቨርቲካል እና ሆሪዞንታል። ከዛ ኢንፑት ዶት ጌት አክሲስ እዚህ ጋር እንግዲህ ሆሪዞንታል ልበለውና እዚህ ጋር ደግሞ ቨርቲካል ልበለው ማለት ነው። ይሄ ሆሪዞንታል እና ቨርቲካል ማለት WASD ያውቀዋል። ሆሪዞንታሎቹ ኤ እና ዲ ሲሆኑ ደብሊው እና ኤስ ደግሞ ቨርቲካሎች ናቸው። ያውቃቸዋል። ኢንፑት ማኔጀር ውስጥ ነው ያሉት። በዲፎልት ኦልሬዲ ዩኒቲ ራሱ አለው። ኦልራይት አሁን ይሄንን ከዚህ የምናገኘውን ሁሌም ፍሎት ቫልዩ አለ። ይሄንን ፍሎት ቫልዩን በሆነ እንትን ላይ የሆነ ዳታ ታይፕ ፍሎት ዳታ ታይፕ ክሬተር እዚህ ጋር ዲክሌር አድርገን እዛ ላይ ሎድ እናድርገው። ያ ማለት ፍሎት ማንን ሆሪዞንታል ኢንፑት እና ለዚህኛው ሆሪዞንታል ኢንፑት
ፍሎት vertical input ፍሎት ቨርቲካል ኢንፑት እና ሆሪዞንታል ኢንፑት እዚህ ላይ እንግዲህ ልክ ደብሊው የሆነ ዋና ማይነስ ዋን ናቸው። ለምሳሌ እዚህ ጋር በምናገረው ይሄ ስትሪንግ ነው። በእርግጥ ያውቀዋል ኦልሬዲ ኢንፑት ማኔጀራችን ያውቀዋል። ይሄኛውን ኮድ ኦልሬዲ ማወቅ ብቻ ነው የሚጠበቅባቸው። ኢንፑት ጌት አክሲስ ሆሪዞንታል ማለት ደብሊው እና ኤስ ነው። ኤ እና ዲ ነው። ቨርቲካል ማለት ይሄንን ማወቅ። የዚህኛው ፍሎት ለምንድን ነው እዚህ ላይ ያስቀመጥኩት? ይሄኛው ሪተርን የሚያደርገው ሁለቱ ዋና ማይነስ ዋን ነው። ዋን ማይነስ ዋን ነው። ከዚህ ሁለቱም ማገኘው ቫልዩ ዋና ማይነስ ዋን ነው ሪተርን የሚያደርግልኝ። ያንን በመጠቀም አሁን ምን ላደርግ ነው? ሃንድል ሙቭመንት እንግዲህ ገና ነው ብዙ ነገር ገና ኢትስ ክሬት ቬክተር 3 ይሄ ቬክተር 3 ሙቭመንት እንበለው። አሁን ይሄ ቬክተር 3 እንደ አዲስ ኢኒሻላይዝ እናደርገው። ኒው ቬክተር 3 እሺ አሁን ይሄ ቬክተር 3 ስንት እንትኖች አሉት? ኤክስ ዋይ ዚ ናቸው። በኤክስ በኩል ራይት ሆሪዞንታል ኢንፑት እናስገባ እንደ ቫልዩ፣ በዚህ በኩል ደግሞ ቨርቲካል ኢንፑትን እንደ ቫልዩ እናስገባ። ኦራይት ከዛም በኋላ አሁን የምናንቀሳቀስበት እንግዲህ ወደ ዋናው ወደፊት ወደ ኋላ ሃንድል ሙቭመንት የምናደርግበት ፖይንት ጋር ደርሰናል። ያን ትራንስፎርም ዶት ፖዚሽን ሳይሆን ትራንስፎርም ዶት ትራንስሌት እንለዋለን። ትራንስሌት አሸጋግረልን ነው። ትራንስፎርም ዶት ትራንስሌት እዚህ ጋር አለ ደርሻ ትራንስፎርም ዶት ትራንስሌት ኦፍ ሙቭመንት ይባላል። ትክክል ነው። እሺ ጨረስን። እዚህ ጋር ወደ ሃንድል ጃምፒንግ ደግሞ እንምጣ። ሃንድል ጃምፒንግ ደግሞ አሁን ምንድን ነው የምንሰራው? መጀመሪያ ጃምፕ በምንድነው በባክ ስፔስ ዋን ስፔስ በተናችን ሲነካ ነው ጃምፕ የሚያደርገው። ስለዚህ ምንድን ቼክ የምናደርገው ኢፍ ኮንዲሽን ነው አሁን እዚህ የሚያስፈልገን ኢፍ input dot get key down key down ምን እንሰጠዋለን? አርጉመንት ኪ ኮድ ዶት ስፔስ ከሆነ ኪ ኮድ ዶት ስፔስ ከሆነ ኮድ ዶት ስፔስ ከሆነ የተነካ የዛኔ ምን እንለዋለን? ሪጅ ባዲ ፑሽ ወደ ላይ እንዲገፋ ነበር። ግን ያንን ከማለታችን በፊት ሌላ አንድ እንትን ኢፍ ኮንዲሽን አሁን ሌላ አንድ ኮንዲሽን እንጨምርበታለን። ምን የሚል ስቲል ያ ሪጅድ ባዲ ከነን ዲፈረንት መሆን አለበት ዛት መስት። ስለዚህ ምን ማለት አለብን? በሪጅድ ባዲ ያለው የምንጠቀመው። ስለዚህ ኢፍ ሌላ ኮንዲሽን ኢፍ ሪጅድ ባዲ አርቢ if RB is different from null ከሆነ የዛኔ እንግዲህ አሁን እንላለን
አርቢ ሪጅድ ቫሊያችን ማለት ነው ዶት የሪጅድ ቫሊ ኦብጀክታችን ዶት አድ ፎርስ ራስ ያመጣል። አድ ፎርስ ሁለት እንግዲህ እንትኖችን ይጠቀማል። አድ ፎርስ ሁለት አርጊውመንቶችን መጀመሪያ አድ ፎርስ ስንል ዳይሬክሽን ነው የምንናገረው፣ የፎርሱን ዳይሬክሽን። ያ ማለት ቬክተር 3 ዶት አፕ ማለት አይቻልም። ቬክተር 3 ዶት አፕ እስቲ ቬክተር 3 ዶት አፕ። ሌላው ደግሞ የፎርሱን ሙድ እንናገራለን። ያ ማለት ፎርስ ሙድ ማለት እንትን ኩዊክ ፎርስ ነው። እዛ ላይ እንዲከናወን የፈለግነው ወዲያ ነው፣ ፈጣን የሆነ ፎርስ እዛ ላይ እንዲያልፍ ነው። ስለዚህ ፎርስ ሙድ ዶት ኢምፐልስ እንለዋለን ማለት ነው። ኦልራይት ቀላል ሀሳቡ ብዙም አይከብድም። አንዳንዴ ደስ የሚለው ዩኒት ደግሞ ብዙ እንትኖችን ሂንቶችን ይሰጣል እዚህ ላይ። ስለዚህ አሁን ይህን ጨርሰናል። ይህን ፈንክሽን ደግሞ በተደጋጋሚ ሁለቱንም አንድን ሙቭመንትም አንድ ጃምፒንግም ኮል ማድረግ ያለብን የት ውስጥ ነው? አፕዴት ውስጥ ነው። በየፍሬሙ የሚጠራው አፕዴት ነው። ስለዚህ አፕዴት ውስጥ ሁለቱን ፈንክሽኖች እንጠራቸዋለን። አንድ ሙቭመንትን እና አንድ ጃምፒንግ ኦኬ፣ ይሄኛው ማለት ነው። ሃንድል ጃምፒንግ ሁለቱን ኮድ እናደርጋቸዋለን። ምን ማለት ያረር የለም። እሺ እንግዲህ ሁለቱን ካደረግን በኋላ ፈንክሽናችን ኮል ይደረጋል። አፕዴት ላይ በየፍሬሙ አፕዴት ይጠራል። የፈንክሽን እንዘን ይህም ተደጋጋሚ ኮል ይደረጋል። የፈንክሽን ኮል ሲደረግ ወደ ፈንክሽን ዲፊኒሽን እንሄዳለን። ፈንክሽን ዲፊኒሽን ጋር እንግዲህ ሆሪዞንታል ኢንፑት እና የኪቦርድ እንትኖች ቫሊዩሽን እዚህ ጋር ወሰድን። ቬክተር 3 ላይ አስቀመጥን። ቬክተር 3 ሶስት እንትኖች ቫሊዩሽን ይዛል። በኤክስ እና በዚህ በኩል አስቀመጠን። ስለዚህ ልክ ኪቦርዳችንን ደብሊው ለምሳሌ ሲነካ ደብሊው ሆሪዞንታል፣ ደብሊው ቨርቲካል ኢንፑት ነው። ስለዚህ ለቨርቲካል ደብሊው አንድ ይሆናል ማለት ነው። ቨርቲካል ኢንፑታችን አንድ ይሆናል። ኤስን ብነካ ቨርቲካል ኢንፑታችን -1 ይሆናል። ስለዚህ እዚህ ጋር ያን ቫልዩ ቁጭ ብቻ ያደርግልኛል። ለምሳሌ ይሄኛው ነው ሆሪዞንታል ኢንፑታችን ላይ ለምሳሌ ኤ እና ዲ። ኤን ብነካ -1፣ ዲን ብነካ ደግሞ 1 የሚለውን ለፍሎት ቫልዩችን ሆሪዞንታል ኢንፑት እና ቨርቲካል ኢንፑት በዚህ መልኩ ቫልዩ አሳይን ያደርጋል ቤዝድ ኦን ዘ ኢንፑት ቫልዩ። ሶ ከዛም በኋላ እንግዲህ አንድ ለምሳሌ አንድን ነካው። ለምሳሌ ደብሊው ብቻ ነካው። ደብሊውን ስነካ እንዴት ይሆናል? የዛኔ ደብሊው ማለት ቨርቲካል ነው። ስለዚህ 001 ይሆናል ቬክተራችን። ስለዚህ አሁን እቃው ደግሞ አሁን የእንትኑን የኪቦርዱን ቫልዩ ነው ነው እቃው በምንድን ነው? ልክ እዚህ ጋር በሰጠነው አሳይመንት አማካኝነት አሳይን ባደረግነው ቫልዩ አማካኝነት ትራንስሌት ማድረግ አለበት፣ መሻገር አለበት። ስለዚህ አንድ ትራንስፎርም ዊዝ ትራንስሌትም ቬክተር ነው፣ ቬክተር ነው። ስለዚህ እዛ ላይ ሙቭመንትም ቬክተር ነው። ስለዚህ ምንም እንትን የሚሉት ኮምፕሌክሲቲ የለውም። ተመሳሳይ እንትኖች ናቸው፣ ቬክተሮች ናቸው። ባለ 3 እንትን ነው። ኦኬ 3D XYZ ነው። ባለ 3 ቬክተር ነው። ስለዚህ አሁን ሙቭመንትም ባለ 3 ቬክተር ነው። ስለዚህ ተመሳሳይ ይሄን ጫን እንደማለት ነው። ስለዚህ ትራንስፎርም ዊዝ ትራንስሌት ማለት የፖዚሽናችን የእቃው የኦብጀክት ጌም ኦብጀክት ትራንስሌሽን ፖዚሽኑን በዚህ አንቀሳቀስ ነው። በዚህ ትራንስሌት አደረግ ነው። ትራንስሌት እንትን ለሙቭመንት በጣም ቤስት ነው። ለፎርስ ግን ለመዝለል በጣም አሪፉ አድ ፎርሲንግ ነው። በአድ ፎርስም ይሄንም እንትን ማድረግ እንችል ነበር።
ትራንስፎርም ሳይሆን ለምሳሌ በሪጅድ ባዲ ተጠቅመን ሪጅድ ባዲ ዶት አድ ፎርስ ብለን ይህንን ማድረግ ይቻል ነበር። ያ ትራንስሌሽን ነው እዚያ ነው መጠቀም ያለብን ሙቭመንት ስለሆነ ማለት ነው፣ እንዲንቀሳቀስ ስለሆነ ስሙዝሊ ሙቭ እንዲያህል ማለት ነው፣ ያው እንዲንቀሳቀስ ነው። ከዚህም በኋላ አሁን እዚህ ጋር ደግሞ ሃንድል ጃምፒንግ ላይ ምንድን ነው ያደረግነው? መጀመሪያ ስፔስ የሚባል ነገር የዚህኛው ፈንክሽን ላይ ደግሞ ምንድን ቼክ ያደረገው ይሄ ስፔስ ተነክቷል ተነክቷል እንበል። ለምሳሌ ተነካ፣ ወደ ሁለተኛ ኮንዲሽን እንገባለን። ሪጅድ ባዲያችን ላይ ያስቀመጥነው ሪጅድ ባዲ ትክክል ኮምፖነንቶቹን አግኝተዋል? አግኝተዋል። ስለዚህ ይሄ ነገር ይሰራል ማለት ነው። ምን አይነት ለሪጅድ ባዲ አድ ፎርስ የሚባል ፈንክሽን እንዲጠራ። ያ ደግሞ ፈንክሽን ምንድን ነው የሚሰራው? ሁለት ነገሮችን እንደ አርጉመንት ተቀምጠና ያንን አክሽን ይሰራል ማለት ነው። ዶት አድ ፎርስን ያንን አክሽን ይሰራል ትክክለኛ አርጉመንት ከሰጠን ነው። እዚህ ጋር ለምሳሌ ቬክተር 3 ዶት አፕ ማለት ትሩ ዋይ እንቅስቃሴ የሚሆነው ማለት ነው። የዚህ ፎርስ ዳይሬክሽን ወዴት ነው? ወደ ላይ ነው። ዳይሬክሽን ነው እዚህ ጋር የተቀመጠው። የፎርሱስ ሞድ የፎርሱ ሞድ ማለት ማለት ኢምፐልስ ነው ወይስ እንትን ስሎ ዳውን ነው? እንደዛ ነው። አሁን ፎርስ ሞዱን ኢምፐልስን ካደረግን ወዲያ ነው ፈጣኝ ነው ማለት ነው፣ ስፒድ አለው ማለት ነው። ስለዚህ ፎርስ ሞድ ዶት ኢምፐልስ ነው በጣም ፈጣኝ ያደርገናል ማለት ነው። ግን አሁን እዚህ ጋር ፎርስ ሞድ ዶት ኢምፐልስ ልክ ስፔስን ስነካ ትክክለኛ ኮንዲሽን አሁን ቦዲው እዚህ ጋር ራይት ትሩት መጣና እዚህ ጋር ስመጣን ምን ይሆናል? እዚህ ኢምፐልስ ማለት ልክ እንትኑን ስፔስን ስነካ ፎርስ ሞድ ዶት ኢምፐልስ ስላደረኩት ምን ይሆናል? በአንድ ይሸጋገራ ወደፊት ይሮጣል ማለት ነው። ስለዚህ ከምን ጋር? በፍሬም ነው። ግን ትሯስ እንትኑን በመጠቀም ፍሬም ሬት ነው እዚህ ጋር፣ ምክንያቱም በቤት ውስጥ ነው ኮል የሚደረገው። ያንን እንግዲህ አሁን ብዙ ነገር አይተናል። እስቲ አሁን ፋይሉን ሴቭ አድርጌ ወደ ረን ዩኒቲ ላይ ሄጄ ረን አድርገው። ኦኬ ትንሽ ጠብቁ እስከዛ ድረስ እያለ ነው ሪሎዲንግ ዶሜን። ኦልራይት እሺ እስቲ ረን እናድርገው። ረን ኦልሬዲ እስቲ ሲሮጥ በጣም ነው የሚሮጠው። አሁን ሌፍት አሮ ወይንም ኤን ልንካ። ኤ ሌፍት አሮ፣ ዲ ራይት አሮ፣ ልክ ነው። ዲ ራይት አሮ፣ ፔጅ አፕ ነው የሚለው ፊት ኦን። ኦኬ ፍሮንት አሮ፣ ደብሊው ባክ አሮ፣ ኤስ። ዋው አሪፍ ነው። እሺ ስፔሱን ልንካው። ስፔስ ላይ አንተ ትንሽ ፎርሱን ምንም እንትን ማድረግ ይቻላል። ያንን እናስተካክለው። ኦልራይት ፎርሱ ልክ ነው፣ ትንሽ እንትን ብሏል። ግን ግራቪቲ በላይ እንትን ግራቪቲ ሀይ ስለሆነ ያንን ኔግሌክት እንዲያደርግ እናደርገው። በስክሪፕት ላይ እንትን ጀምፒንግ ፎርስ እንጨምርበት። ስለዚህ አሁን ሁለት ነገሮችን እንጨምራለን። ፐብሊክ ፍሎት ነው ሁለቱም።
ፐብሊክ ፍሎት አሁን መጀመሪያ ጃምፕ ፎርሱን ጃምፕ ፎርስ ወደ ላይ በደንብ እንዲዘል ማለት ነው። ጃምፕ ፎርስ let's make it value 5 ነው። 5 ነው። እሺ ለፎ መጨመር ይቻላል እዚህ ጋር ጃምፕ ፎርስን እና ሙቭ ስፒዱን ትንሽ ከፈንፈል ሙቭ ስፒዱን በላይንን ደግሞ ለሙቭመንቱ ደግሞ ማለት ነው equals to 5 public float jump force right ይሄን ካደረገ በኋላ የትና የቱ ጋር መጠቀም አለብኝ ነው። አሁን ጃምፕ ፎርስ ለጃምፒንግ ነው። ስለዚህ እዚህ ጋር በቬክተር 3 ማባዛት ነው። ምንም ነገር የለውም። አባዛ በማ ጃምፒንግ ፎርስ ጃምፕ ፎርስ ፐብሊክ ስለሆነ እዛ ጋር ቫልዩንም ኤዲት ማድረግ ይቻላል። ኢንስፔክተሩ ላይ ኤዲት ማድረግ ይቻላል። ፐብሊክ ስንል ኢንስፔክተሩ ላይ ይታያል። ፕራይቬት ካል ይታያል። ኦልራይት እዚህ ጋር ደግሞ ይሄኛው ኒው ቬክተር 3 በማን እናባዛው ነው። በሙቭ ስፒድ እንደገና ደግሞ ታይም ዶት ዴልታ ታይም ማለት ኢንዲፔንደንት ኦፍ ፍሬም ሬት ከፍሬሙ አሁን አፕዴት በምንድን ነው ዊዝደም ፍሬም ነው። ዋንስ ኮልስ ፐር ፍሬም ነው። በየፍሬሙ አንዳንዴ ይጠራል። አፕዴት ኢዝ ኮልድ ዋንስ ፐር ፍሬም ነው። እዚህ እንደምናየው አፕዴት ኢዝ ኮልድ ዋንስ ፐር ፍሬም ነው። ስለዚህ ያ እንዳይሆን ኢንዲፔንደንት ኦፍ ፍሬም እንዲሆን ከፈለግን ታይም ዶት ዴልታ ታይም ኮንስታንት በሆነ ይሄ እንትን እንዲንቀሳቀስ ነው የፈለግነው። ስለዚህ ሙቭ ስፒድ ከዛ ታይም ዶት ዴልታ ታይም ተጠቀምኩ ማለት ነው። ስክሪፕት እስቲ ሴቭ እናደርገው። ሴቭ ሆነ። ኦልራይት እስቲ ወደ ዩኒታችን መልስና ይነረን አድርገን ለዛሬ እንጨርሳለን በዚህ ላይ ራይት እዚህ ጋር እንደምናየው እንግዲህ የፐብሊክ ስላልናቸው እነኛም ፕሮፐርቲዎች ይዞ መጥቷል ማለት ነው። እነኛን ዳታ ታይፖችን ይዞ መጥቷል። ፍሎት 5 ጃምፕ ፎርሳችን 5 ነው። ሙቭ ስፒድም 5 ነው። እዛች መጥቷል። አሁን እነኚህ የጨመርንበት ጃምፕ ፎርስ ወደ ላይ በደንብ እንዲይዘል ነው። ሙቭ ስፒድ ደግሞ አንድ ወደፊት በጣም ፈጣኝ ነበር ቅድም ስነካ፣ አሁን ግን ስሙዝ የሆነ ፍጥነት እንዲኖረው ነው። እስቲ ለዛ ደግሞ ቼክ እናደርገው። ያው ቁጥሮችን እንትን በማለት በመቀያየር እንትኖችን የምንፈልገውን አይነት እንቅስቃሴ ማግኘት ነው። ኦኬ ረጅም ሰዓት ስለቆየን እንግዲህ ኦልራይት አሁን እስቲ ቼክ እናደርገው። አሁን ወደ ፊት እስቲ አሁን በጣም አሪፍ ነው። እስቲ ወደ ላይ ግራቪቲ ሳይሆን ሄዶ ቁጭ ይላል መሬት ላይ። ግራቪቲ ነው ዩዚንግ ግራቪቲ ወደ መሬት ይመለሳል ማለት ነው። አሁን ይሄንን ቀጣይ ቲዩቶር ላይ እንግዲህ የምናየው ይሄንን ቦክስ ኪዩብ ወደ ላይ እንዲሲዘል በቃ ቶሎ እንዲመለስ ማለት ነው። ይሄ እንደፈለግነው አየር ላይ እንትን የሚለው ነገር እንዲቀር ልክ የዝላይ ጌም አለ ልክ እንደዛ እናደርጋለን። ከዛ በማስቀጠል ካሜራውም አብሮ እንዲንቀሳቀስ እናደርጋለን። ስለዚህ ዛሬ ስለተከታተላችሁ በጣም ደስ ብሎኛል። አብረን ለመቀጠል እንግዲህ ላይክ፣ ሼር፣ ኮሜንት እንዳትረሱ።
ሃቭ ኤ ናይስ ዴይ።